በቅድሚያ ያሬድን ለዚህ ፕሮግራም ስለጋበዝከኝ አመሰግናለሁ። እውነት ለመናገር ያሬድ የብዙ አመት ጓደኛዬ ነው። በጣም ልጅ ሁኜ ነው ማቀውና ከ8 አመት ከ9 አመት በፊት ነው ከያሬድ ጋር የምንተዋወቀው። ከዛን ጊዜ ጀምሮ የሚናገረኝን ነገር ብዙ ጊዜ ያወራኝ ነበር። እንደ ጓደኛ እንደዚህ አይነት መልካም ነገሮችን የመስራት እንደዚህ የጎዳና ልጆችን የማንሳት ፍላጎት እንዳለው በዚህ ላይ ገንዘብ ሲያገኝ አቅም ሲኖረው መስራት ነው የሚፈልግ በጣም ተደጋጋሚ ያወራኝ ነበርና ዛሬ ላይ ከ9 አመት በኋላ ይሄ ነገር ተሳክቶ በራሱ ስቱዲዮ ጋብዞኝ እንድናወራና ይሄን ነገር በማየቴ በጣም ደስ ብሎኛል። እግዚአብሔርን አመሰግናለሁና ያሬድ ብዙ ጊዜ ይናገራል፣ እንደዚህ ይላል። ያው ሚዲያ መክፈት ከእንደገና ጎዳና የወደቁት ልጆች ማንሳት ምናምን በጣም ፍላጎቱ እንደሆነ ነው ብዙ ጊዜ የሚናገረኝና በጣም በቁም ነገር ነው የሚያወራኝ። ይሄን ደግሞ ያሰብኩን ነገር ተሳክቶ ማየት ከረጅም አመት በጊዜ በጣም 9 አመት ማለት ረጅም አመት ነውና የዛሬ 9 10 አመት የሚያወራውን ነገር ዛሬ ላይ ተሳክቶ ማየት ቀላል ስላልሆነ ስለሱ እግዚአብሔርን አመሰግናለሁ።